በአሁኑ ጊዜ ከየትኛውም ሱስ በላይ ሆኖ ወጣቶችን ለተለያዩ ችግሮችና ስነ ልቦናዊ ጫናዎች እየዳረገ ስለሚገኘው ሲጋ ወይም ግለ ወሲብ አስገራሚ መረጃ እነግራችኋለሁ። ስለዚህ በአንደኝነት ሰዎች ሲጋ እንዲጀምሩ ወይም እንዲለማመዱ ስለሚያደርጉ ምክንያቶችና በሁለተኛ ደረጃ ደግሞ ሲጋ ስለሚያስከትላቸው የጤና ችግሮች በዝርዝር እነግራችኋለሁ። እባካችሁ ቻናሌን ሰብስክራይብ በማድረግ ድጋፋችሁን አሳዩ። ቪዲዮውን እስከመጨረሻው በማየት ይህን ወሳኝ መረጃ ያገኙ። ስለዚህ ቀጥታ የምንሄደው ሰዎች ለምን ወደ ሲጋ ይገባሉ ወይም እንዲጀምሩ ምንድነው የሚያደርጋቸው ምክንያቶች የሚለውን ስናይ በአንደኝነት እንግዲህ የወሲብ ፍላጎት ነው። በተለይ በወጣትነት ዘመን የሆርሞን ለውጦች የወሲብ ፍላጎትን ያሳድጋሉ። ስለዚህ ይህንን የወሲብ ፍላጎት በቀላሉ ለማርካት ሲባል ሲጋ መምታት ይጀምራሉ ማለት ነው። በሁለተኝነት ጭንቀት ወይም ብቸኝነት፣ አንዳንድ ሰዎች ያው ጭንቀትን ለመቀነስ ወይም ብቸኝነትን ለመሸፈን ይጠቀሙበታል። ፖርኖግራፊ መመልከት፣ ብዙ ጊዜ ያው የወሲብ ቪዲዮዎችን ማየት የወሲብ ስሜት ስለሚቀሰቅስ አሁን ወደ ተደጋጋሚ ሲጋ ወደ መምታት ሊመራ ይችላል፣ በተለይ ወጣቶችን። አራተኛ ላይ ደግሞ ልማድ መሆን ነው። ልማድ ይሆናል። መጀመሪያ በጊዜያዊነት የወሲብ ፍላጎትን ለማርካት ሲባል የተጀመረ ነገር ቀስ በቀስ የቀን ልማድ ሆኖ ይቀጥላል ማለት ነው። እንግዲህ ከዚህ በታች ማቅረብላችሁ ደግሞ ሲጋ ሱስ ሲሆን ወይም ሊያስከትላቸው የሚችሉ ችግሮች ምንድን ናቸው የሚለውን አንድ በአንድ እናያለን። በአንደኛ ላይ የአእምሮና የስነ ልቦናዊ ችግሮች ምን ያስከትላል ከሚለው ውስጥ ራስን መጥላት፣ ለምን እንዲህ ያደረጉ እያሉ ራስን መውቀስ ያመጣል። ራሳቸው ላይ ሀፍረት ያመጣል። ጭንቀት፣ ድብርት፣ በራስ ላይ መተማመን መቀነስ፣ ማቆም አልችልም በሚል ስሜት ሊያጋጥመው ይችላል። የጊዜ ብክነት፣ የትምህርት አቅም መቀነስ፣ በስራ ላይ ትኩረት ማጣት፣ ሌሎች ጠቃሚ ነገሮችን መተው። ይህም የሚሆነው አንዳንድ ሰዎች ብዙ ሰዓት በፖርኖግራፊ እና በሲጋ ላይ ጥገኛ ስለሚሆኑ ሌሎች ጠቃሚ ነገሮችን ይተዋሉ፣ ትምህርታቸውን ይዘነጋሉ ማለት ነው። የግንኙነት ችግሮችን ያስከትላል። ከቤተሰብ መራቅ፣ ከጓደኞች መለየት፣ ከትዳር አጋር የወሲብ ፍላጎት መቀነስ። አራተኛ ላይ በፖርኖግራፊ ላይ ከመጠን በላይ መመርኮዝ፣ በተደጋጋሚ ፖርኖግራፊ መመልከት አእምሮን እውነተኛ ግንኙነትን እንዳይወድ ሊያደርግ ይችላል። አካላዊ ችግሮች በተደጋጋሚና በኃይል ሲደረግ ድካም ያስከትላል። የእንቅልፍ ችግር፣ የብልት ቁስለት ወይም መቆጣት፣ ነርቭ በመጉዳት ለስንፈተ ወሲብ ይዳርጋል። የዕለት ተዕለት ኃይል መቀነስ። ስለዚህ እነዚህ ጥቂቱ እየተጠቀሱ የሲጋ ጉዳቶች ናቸው። በቀጣይ ከሲጋ ሱስ ለመውጣት ምን ማድረግ አለብን? ሌላ ከሲጋ ጋር ተያያዥነት ያላቸውን ችግሮች አቀርብላችኋለሁ። ለዛሬ የነበረው መረጃ በዚሁ ጨርሰናል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ አድርጉ፣ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሰላም ቆዩ።